እቺ ከባድ ነገር ነች በጣም ማለት ነው ማለት ፍሪክ ታደርጋለች because መሐመድ አሊ የሚለው ነገር አለ በጣም ወደው ተራራው ሳይሆን ጫማዬ ውስጥ ያለው ጠጠር ነው ያስቸገረኝ ወዳታለሁ በጣም it's not the size it's where it's placed ህይወትም ያመሳክለው እና አንዳንዴ ከፈቀድክለት ጭል ምታል ነገር ገብታ አንድ ፖስት አይተቀን ምናምን upside down ምናምን ሊሆን ይችላል so ሁሉ ነገር እንደ ኤክስፒሪየንስ ነው ይቅርታ ያለው እድሜው ረጅም ነው ህይወትን ያጣጥማል መተው ይቻላል ጀግናው እሱ ነው የሚሆነው እሷን መልመድ ማስተናገድ የምትችለው ልብ ደግሞ በጣም በጣም ከራስ ጋር እርቅ ትፈልጋለች እግዚአብሔር ጋር መገናኘት ትፈልጋለች እሷን ማግኘት በጣም ከባድ ፈተና አለው because ብዙ ነገር ጭንቅላት ውስጥ እየገባ ያስቆማል የሆንካቸው ነገሮች የተደረጉት ነገሮች ያስቆሙሃል እነሱን ማለፍ ነው እኮ መጾም ማለት መንበርከክ ማለት ራስህን መስጠት ማለት እነዚህን ማለፍ ማለት እነዚህን ጨለማዎች ማለፍ ማለት ነው ከዛ በላይ ጀግና የለም ምክንያቱም እሱን ነው ያሳየኝ ሰው ራሱን የሚያናግርበት መንገድ ነው የሚደርሰው ለምሳሌ እኔ ለራሴ ሁልጊዜ የምነግረው ምንም አይነት ነገር ከፊቴ ቢኖር ማለፍ እንደምችል እግዚአብሔር እስከፈቀደ ድረስ ካላለፍኩ በእኔ ስንፍና ሳይሆን እግዚአብሔር ስላልፈቀደ እንደሆነ እና የኔ ስላልሆነ የሌላ ሰው ስለሆነ ስለዚህ ልደሰት ነው የሚገባው ለዛ ሰው ብዬ ስለማሰብ ግን ለራሴ ግን ምነግረው እንደምችል ማድረግ እንደምችል ስለዚህ ይቻልኩ እና ራሴ እንደማልችል ምነግረው ከሆነ ደግሞ ሰው ራሱን የሚያናግርበት መንገድ የሆነ ቦታ ያደርሰዋል ልክ አንድ ብረትን ሲመታ እንደሚያደርሰው ወይም አንድ ብረት ዝጎ ራሱን እንደሚያጠፋው ማለት ነው የደረስኩበትን ቦታ እግዚአብሔር ማመሰግንበት ነው ያ ምስጋና ግን ባልደርስ የሚቀር አይደለም ማመሰግነው እግዚአብሔር ምስጋና ምግቡ ስለሆነ ማመስገን ስላለብኝ ነው ማመሰግነው እንጂ እግዚአብሔር ይመስገን እዚህ ደርሼ ስለ ከመድረስ ጋር it has nothing to do with it እግዚአብሔርን ስም ማቅናት መጥራት ስላለብህ ነው ማለት ነው ምንድነው የሚያስፈራ ሲጀምር የሆነ ነገር ሉዝ አረጋለሁ የምትለው አለኝ ብለህ ስታስብ ነው you have nothing truly ካሰብከው you know ያለ የቆምክበት እግር ብቻ ነው እሱም ያው ከሰሩ ሌላ እውነት አትፈልግ እውነት አንድ ነው ደስታን ህይወት ውስጥ ምትፈልግ ከሆነ ራስህን እጥብ አድርገህ አምላክ እውነት እንደሆነ አንተ እሱ የምታገኝበት መንገድም እንዳለ አንድም እንደሆንክ የተለየህ እንዳልሆንክ ማወቅ ከዛ በኋላ ሁሉም ነገር ትርፍ ነው የዛ ውጤት ነው እንጂ ህይወት እዚህ ጋር አብቅቷል ሌላው is you experiencing pain you experiencing ደስታን you experiencing ማጣት you experiencing love ማግኘት እና አንዳንድ ጊዜ ቆመሽ የምትሄጂው ፈተና ጠፍቶ ሳይሆን ፈተና የመቋቋም አቅምሽ ጨምሮ ነው እንጂ maybe more ፈተና ነው you know more ፈተና ይኖራል because think about it አሁን ቤት ቁጭ ካልክ ከብዙ ሪስክ ህይወት ተከለለ the moment እግር ሲወጣ ሰፈር ውሻ አለ ዱርዬ አለ እያላን መጣው ታሞር ሌላ ሰፈር ቤት ቁጥር ደግሞ ውሻው ሚቱ ጋር እንደሆነ ዱርዬው ሚቱ ጋር እንደሆነ አታውቁ so ሌላ ሀገር ስትሄድ ደግሞ ቋንቋም አትግባባ maybe ሁሉም ሰው ምንም ሊያርግ ይችላል so life ባደክ በሄድክ ቁጥር more challenge more ፈተና ነው ስለዚህ ሰው ለማደግ ሲያስብና ለወጣለው ምናምን ሲል mentally prepared መሆን so ያንን የተማርኩት ከዛ ሞመንት ሰው ሁሉ አንድ ልብ ነው ያለው ኦኬ so እኛን የሚለያየን upbringing አስተዳደግ ጠባሳ የደረሱብን ነገሮች ወይም የደረሱልሽ ነገሮች እነሱ ናቸው የተለያየ አመለካከት የሚሰጡን እንጂ እንደ ሰው ሁላችንም አንድ ነን ስለዚህ አሁን ለምሳሌ ፍቅርን ድናይ ማድረግ የሚችል ልብ የለም ፍቅርን መመለስ የሚችል አይምሮ ነው ያለው ወይም የተሞላ ኢጎ ምንለው ማለት ነው ስለዚህ እዛ ጋር ስትወርጂ ወይም ፍቅር ላይ ስታወሪ በቃ honesty መታመን እና አንቺ ነው ብለሽ ያልሽውን ነገር ሳትዋሺ ባንቺ መልኩ ስታረጊው ያ ምን ያሳያል ሰውን እዛ ጋር
ላይ ነኝ ብሎ የሚያስበው ሰው አንቺን ለመስማት ሲል ራሱን እዚህ ጋር ያገኘዋል። የዛኔ ነው ዋው የሚለው ሞመንት የሚመጣው ማለት ነው። ብዙ ጊዜ ሰውን ኢምፕረስ ለማድረግ ስንሞክር ዋናው ኦዲየንስ ራሳችን መሆኑን እንረሳዋለን። ኤኒቲንግ ጆክም ቢሆን ለምሳሌ ሰውን ለማሳቅ የምታወራቸው ነገሮች ለአንተ ፈኒ ያልሆነ ነገር እንዴት ብሎ ሰው ሊያስቅ ይችላል? ሁሉ ነገር በዛ መልኩ ነው የሚሄድ። አንዳንዴ እግዚአብሔር እንዴት እንደሚወደን የምታየው በእነሱ ውስጥ የሚፈጥረው ፍቅር ነው። ቢካዝ ሰው ሆነው ከዛ እናት ሲሆኑ ሌላ ሰው ከውስጣቸው ይወለዳል እና አንዳንዴ እግዚአብሔር ፍቅሩን አንዳንዴ በእናት ውስጥ ያሳይሃል። አንዳንዴ እግዚአብሔር እንዴት እንደሚወደን የምታየው በእነሱ ውስጥ የሚፈጥረው ፍቅር ነው። ቢካዝ ሰው ሆነው ከዛ እናት ሲሆኑ ሌላ ሰው ከውስጣቸው ይወለዳል እና አንዳንዴ እግዚአብሔር ፍቅሩን አንዳንዴ በእናት ውስጥ ያሳይሃል። ፍቅር የጀግነት ጥግ ነው። ሰው የሆነ ነገር አረገኝ ብለህ ማድረግ ትንሽነት ነው። ከትንሽነት ነው የሚመጣው። ወይም ፊር ፍርሃት በውስጥ ሲነግስ ነው የሚመጣው። አንዳንድ ጊዜ ራሴን ፕሮቴክት ማድረግ አለብኝ ብለህ ልታስበው ትችላለህ ከፕሮቴክሽን አንጻር። ግን ሰው ማፍቀር ፍቅር ባለው ኮንሰፕት እጅግ ብዙ ጀግንነት የሚጠይቅ ነው። ምናልባት ጀግንነት የራሱ ሜዳና ቦታዎች ቢኖሩትም ነፃነት ለነፃነትህ ጀግና ስትሆን ጀግንነት ነው። በጣም ትልቅ ጀግንነት። ለነፃነትህ ጀግና ስትሆን ትልቅ ጀግንነት። ለምታምነው ለእምነትህ ስትቆም ጀግንነት ነው። በህይወትህ ትልቁ ስክሰስ ብዬ ማስበው ትልቁ ስኬት ቤተሰቦች ይውደዱ አይዘኑ ገብቷል። እሱ ነገር ትልቁ ሽልማት ነው። የትም ብደርስ የትም ከዚህም በኋላ የትም ብደርስ ወይም ሰው አንዳንድ ጊዜ በፈለገው አይን ቢያየ በጥሩ ጊዜም በመጥፎ ጊዜም ሐሳቡ ቢቀያየር ዞር ብለህ የምታየው ስንቅህም ማንነትህም እሱ ነው። ዞር ብለህ ስታይ እንዴ እነዚህ ሰዎች እኔ ላይ ምንድን ነበራቸው ስትል ማንም አረገ ማይፈነከት ሰው ያረጋል። that's the reality እና እሱን ሳስብ በጣም ሎጂክ ህይወቱ ስትኖር እንዲኖር ያደርጋል። ፕላስ እነዚህ ሰዎች መኖራቸው ብቻ ይሄን ሁሉ እድሜ እኔ ራሴን አስበዋለሁ። ያን ሁሉ እድሜ መኖር እዚች ምድር ላይ ራስህን ገደል ሳትከት ቆመ መኖር የሚባለው ኮንሰፕት ራሱ ሻምፒዮንሺፕ ካሰብ ከዚህ ኢማጂን እስካሁን እድሜ ስንት አይነት ነገር አንተ የሰራኸውን የለፋህበትን ላብህን ምትበላው ኢንጆይ የምታደርገው የምትደሰተው በርን ከፍተህ ስትወጣ ፊታቸው ላይ ፈገግታ ተስፋ ያላቸው ሰዎች ካሉ ነው። ካለበለዚያ የጊዜ ጉዳይ ነው እንጂ ያወጣዋል ከዛ ቤት። ስለዚህ አትበላውም፣ ስለሰራህ አትኖርም። ልጆችን የሚገርም ትምህርት ቤት ስለላክ ከዛ በኋላ እነሱ አድገው የሚገርም ስራ እንደዛ አይደለም። ለመስራትም ሀገር ያስፈልጋል። ለእያንዳንዱ ላወጣሃት ኢንቨስትመንት ለለፋት ልፋት ሀገር ያስፈልጋል። ያቺ ሀገር ከሌለች አየር ላይ ነህ። ሄደህም እኮ የምትጠለለው ሀገር ያላቸው ሰዎች ጋር ነው። መስራት ጌጥ ነገር ነው። ከጌጥህ ነው የሚሰራ ሰው። አባቴ ቱታ ያረገ ሰው በጣም ይወድ ነበር። ቱታ ካረገ ሰው ጋር ሲያወራ ታገኘዋለህ። አያውቀውም፣ አይታወቀውም እሱ ራሱ እና በጣም የሚዘንጥ እንደዚህ ያለ ሰው አባቴ ያዛው ጆክ ነው የሚመስለው ለሱ። በጣም ተማርክ፣ ተቀጠርክ። ስለዚህ የምትቀጠረው ሊከፈልህ ነው አይደል? ተከፍሎ ከዛ ገንዘብህን እንዴት መጠቀም እንዳለብህ ማታ ከሆነ
የሱ ዕውቀት የለህም። ስለዚህ ዞሮ ዞሮ አትወጣም፣ ሩቲን ውስጥ ነው የምትገባው። ስለዚህ በልጅነትህ ገንዘብ እንድትለምድ ግዴታ ነው ብሎ ነው የሚያስበው። እሱም ብቻ አይደለም ሁላችንም ውስጥ አድጓል። ለምሳሌ እኔ ቲኔጅ ስደርስ ወንድሜ ቴዎድሮስ ቢጠራኝና የሆነ ብር ብዙ ብር ባንክ ሂድን አስገባ ይለኛል እና ስመጣ ማወቅ አለብህ በቃ ይሄ ሂደቱ ነው። ብር አይቶ የሚደነግጠው ይህ ስንት ነው የሚል ሰው እንዳትሆን ከናባባሉ ያልከው እንደዚህ ላይ ነበር እና አሁን ላይ ሳስበው በጣም እውነቱን ነው። ምክንያቱም ገንዘብ ስታይ ገንዘብ ካንተ በታች የሆነ የምትገለገልበት መሳሪያ የምትጠቀምበት የምታጫውተው አባቴ ልጅና ገንዘብ ካልተጫወተ አያድግም የሚለው ነገር አለ። የምታጫውተው እና ቤተሰብህን ራስህን የምትቀይርበት ፕሮቴክት የምታደርግበት ነገር እንደሆነ መገልገያ ቱል እንደሆነ ይነግርሃል። በአንድ በኩል ደግሞ መስጠት ባህል እንደሆነ ስትረስ የሚመጣው ወይም ዲፕሬሽን የሚመጣው ከአንድ ነገር ነው which is የሆነ ቦታ መድረስ ማየት መሄድ እያለብህ እያወቅ ባለመድረስ ነው አይደል? በጣም ቢዚ ግን ከሆንክ ዲፕሬሽን ቦታ የለው። ገብቶሃል? ለምሳሌ አሁን እናቶች አይተሃል እንጨት ምናምን የሚሸከሙ እንዲህ አድርገው የሆነ ነገር እና ስታገኛቸው ላይክ ሁለተኛ ዙር ሊሆን ይችላል የሚመጡ ልክ እነሱን ስናይ አንድ ካመና ልም ብሎ ነው እና አሁን እነዚህ እናቶች ብታይ ዲፕሬሽን ምናምን አይደለም ህይወታቸው በጣም አመስጋኝ በጣም why because they're busy life ምን እንደሆነ ያውቃሉ እና ውስጣቸው ይሄ አጉል ምኞት ምናምን አይደለም። ምኞታቸው ሲምፕል ነው። probably ልጅ እያሳደጉ ነው ወይ ልጃቸው የታመመ ልጅ እሱ እንዲድን like life በጣም ሲምፕል በጣም ground ነው። yeah it's important but